ፊልሙ የሚጀምረው ሊን በምትባል ተማሪ ነው። አባቷ ብዙ ገንዘብ አያገኝም፣ ነገር ግን እሷን ወደ ጥሩ ትምህርት ቤት መላክ ይፈልጋል። ሊን በቀድሞ ትምህርት ቤቷ ብዙ ሽልማቶችን ያገኘች ጎበዝ ተማሪ መሆኗን ለርዕሰ መምህሯ ይነግራቸዋል። ርዕሰ መምህሯ በጥሞና ያዳምጣሉ። በመቀጠልም ሊንን ለመቀበል ምንም ችግር እንደሌለ ያብራራሉ። ሊንን እዚህ ለመማር ጓጉተሻል? በዚህ ትምህርት ቤት መሳተፍ ትፈልጊያለሽ? ብለው ይጠይቋታል። ሊን በታማኝነት አይ ብላ ትመልሳለች። ርዕሰ መምህሯ ተገርመው ለምን እንደሆነ ይጠይቃሉ። ትምህርት ቤቱ ጥሩ እንዳልሆነ ታስቢያለሽ ይሏታል። ሊን እንዲህ ብላ ትገልጻለች። ችግሩ አይደለም፣ አባቴ በጣም ጥቂት ገንዘብ ነው የሚያገኘው። ለሚያገኘው ገንዘብ ሁሉ በጣም ጠንክሮ ይሰራል። እዚህ የምማር ከሆነ ዓመታዊ ወጪው ወደ 500,000 ባሃት አካባቢ ይሆናል። ርዕሰ መምህሯ ያርሟታል። አይ የትምህርት ቤት ክፍያው በዓመት 120,000 ባሃት ብቻ ነው ይላሉ። በመቀጠል ሊን ሁሉንም ነገር ጮክ ብላ ታሰላለች። የምሳ ወጪ፣ የነዳጅ ወጪ፣ ሁሉንም የዓመታዊ ወጪዎች ወረቀት ወይም ብዕር ሳትጠቀም ታደርገዋለች። ርዕሰ መምህሯ ይደነቃሉ። በእውነት ጎበዝ ተማሪ ነሽ ይላሉ። የነጻ ትምህርት ዕድል ልንሰጥሽ እንፈልጋለን። ምንም አይነት ክፍያ መክፈል አይጠበቅብሽም። ያለምንም ጭንቀት እዚህ መማር ትችያለሽ ይሏታል። ሊን በዚህ ታዋቂ ትምህርት ቤት የገባችው በዚህ መንገድ ነው። በትምህርት ቤት ሊን ግሪስ ከተባለች ልጅ ጋር ጓደኛ ትሆናለች። ግሪስ ደግ ናት፣ ነገር ግን በትምህርቷ ትቸገራለች። አንድ ቀን ከፈተና በፊት የፈተና ጥያቄዎችን ታገኛለች። ሊንን እርዳታ ትጠይቃታለች። ሊን ሁሉንም መልሶች በጥንቃቄ ትገልጽላታለች። ነገር ግን በፈተና ቀን አንድ ነገር ግልጽ ሆኗል። አንድ መምህር በሳቸው የግል ትምህርት ቤት ክፍሎች ውስጥ ጥያቄዎቹን አውጥተው ነበር። ግሬስ በእነዚያ ትምህርት ቤቶች ላይ ተገኝታ ነበር። አሁንም ቢሆን ሊን ሁሉንም ነገር ደጋግማ ከገለጸች በኋላም ግሬስ ምንም ነገር ማስታወስ አልቻለችም። አእምሮዋ ባዶ ሆኗል። ሊን ጓደኛዋ ስትቸገር አይታ መርዳት ትፈልጋለች። ፈተናው በአንድ ጥያቄ 4 አማራጮች አሉት፣ ኤ፣ ቢ፣ ሲ እና ዲ። ተማሪዎች ትክክለኛውን ምልክት ማድረግ ብቻ ነው የሚጠበቅባቸው። ሊን በፍጥነት በራሷ ወረቀት ላይ ሁሉንም መልሶች ምልክት ታደርጋለች። በመቀጠልም መልሶቹ በትንሽ ላጲስ ላይ ትጽፋለች። ላጲሱን በጫማዋ ውስጥ ጥላ ወደ ግሪስ እግር ትመታዋለች። ግሪስ ላጲሱን አንስታ መልሶቹን ታያለች። እናም በወረቀቷ ላይ ምልክት ታደርጋለች። አሁን ግን ሊን አንድ ጫማ ብቻ ነው ያላት። ግሬስ የራሷን መልስ ወረቀት ወደ ሊን ልትመልስ ትሞክራለች። በጠረጴዛዎቹ መካከል ባለው የመተላለፊያ መንገድ ላይ ይቆማል። መምህሩ ሳያዩት ሊን ትቆማለች። ወደ ጫማው ሄዳ ታደርገዋለች። የመልስ ወረቀቷን አስረክባ ከክፍል ትወጣለች። ውጭ ግሬስ ታመሰግናታለች። በመቀጠል የግሬስ ፍቅረኛ ፓት መጥቶ ሊንን ያመሰግናታል። ገንዘብ ያለበት ኢንቨሎፕ ይሰጣታል። ሊን መጀመሪያ ገንዘቡን ለመቀበል እምቢ ትላለች። የረዳችው ለገንዘብ ሳይሆን ግሬስ ጓደኛዋ ስለሆነች ነው። ነገር ግን በመቀጠል አንድ የሚያሳዝን እውነት ትረዳለች። ትምህርት ቤቱ የነጻ ትምህርት ዕድል ሰጥቷታል። ነገር ግን አባቷ አሁንም ክፍያ እየከፈለ ነው። መቼም አልነገራትም፣ በሚስጥር ጠብቆት ነበር። ሊን በጣም ታዝናለች። አባቷ የሚያገኘው በጣም ጥቂት ነው። ሁሉንም ነገር እንዴት ያስተካክላል? ስለዚህ ጉዳይ ስታስብ ሐሳቧ ትቀይራለች። የፓትን ጥያቄ ተቀብላ ገንዘቡን ትወስዳለች። በመቀጠል ፓት ስለ ትልቅ ዕድል ይነግራታል። ለፈተናቸው እርዳታ የሚፈልጉ 5 ጓደኞች አሉት። ለእያንዳንዱ የትምህርት አይነት ለመክፈል ፍቃደኛ ናቸው። በትምህርት ዘመኑ 12 አይነት ትምህርቶች አሉ። ሊን ቢያንስ 7 ተማሪዎችን የምትረዳ ከሆነ አጠቃላይ ገንዘቡ ከፍተኛ ይሆናል። የባንክ ሂሳቧ እያደገ ይሄዳል። ሊን ትስማማለች። ለዚህ ትልቅ ቡድን አዲስ የማጭበርበሪያ ዘዴ ትፈጥራለች። የፒያኖ ዘዴ ትለዋለች። በፒያኖ ትምህርት ሽፋን ሁሉንም ተማሪዎች ወደ ቤቷ ትጠራለች። የጣት እንቅስቃሴዎቿን እንዴት ማንበብ እንደሚችሉ ታስተምራቸዋለች። እያንዳንዱ የጣት አቀማመጥ ኤቢሲ ወይም ዲን ይወክላል። በፈተና ቀን ጣቶቿን መከታተልና ትክክለኛውን መልሶችን ምልክት ማድረግ አለባቸው። ፈተናው ይደርሳል። ነገር ግን ከመጀመሩ በፊት አንድ አዲስ ተማሪ ትምህርት ቤቱን ይቀላቀላል። ስሙ ባንክ ይባላል። እሱም በትምህርት ቤቱ ጎበዝ ተማሪ ነው። ከፓት ጓደኞች አንዱ ባንክን ያነጋግረዋል። በፈተና ወቅት የባንክን መልስ ወረቀት ለማየት ገንዘብ ያቀርብለታል። ባንክ እምቢ ብሎ ይሄዳል። ያ ተማሪ ቀድሞውኑ ለሊን ከፍሏል። ነገር ግን የፒያኖ ዘዴውን መረዳት አልቻለም። ስለዚህ ባንክን እርዳታ ይጠይቀዋል። ባንክ አሁንም እምቢ ይለዋል። ተማሪው ምንም አማራጭ አልቀረውም። የሊንን ጣቶች መከታተልና መልሶቹን ራሱ መፈለግ አለበት። ባንክ አንድ እንግዳ ነገር እየተከናወነ መሆኑን ያስተውላል። በመቀጠልም መምህሩ ማስታወቂያ ያወጣሉ። በዚህ ዓመት ፈተናው 2 የተለያዩ የጥያቄ ግሩፖች ይኖሩታል። አንዳንዶቹ ተማሪዎች ግሩፕ ኤን ያገኛሉ፣ ሌሎቹ ደግሞ ግሩፕ ቢን ይመደባሉ። የሚያጭበረብሩት ተማሪዎች ሁሉ ይደነግጣሉ። ሊን ግሩፕ ቢ ታገኛለች። ለግሩፕ ቢ መልሶቹን እንደምታካፍል ለቡድኑ መልእክት ትሰጣለች። ጣቶቿን እየተከታተሉ በወረቀታቸው ላይ ምልክት ያደርጋሉ። ሁሉም ጨርሰው አብረው ያስረክባሉ። ነገር ግን መምህሩ ይጠራጠራሉ። ብዙ ተማሪዎች በተመሳሳይ ሰዓት ጨርሰዋል። ሊን በአጠገቧ ካለው ተማሪ የጥያቄ ወረቀቱን በፍጥነት ትወስዳለች።
ትመርጣለች። እሱም ግሩፕ ኤ ነበር። በራሷ ወረቀት ላይ ለግሩፕ ኤ ትክክለኛው መልሶችን ምልክት ታደርጋለች። በመቀጠል ጊዜው ከማለቁ በፊት እነዚያን መልሶች ለቡድኑ ምልክት ትሰጣለች። በአጠገቧ ያለው ተማሪ አንድ ነገር ያስተውላል። በመልስ ወረቀትሽ ላይ ስምሽን አልጻፍሽም፣ ልጻፍልሽ ይላታል። ሊን አይ ባዶውን ይቅር ትለዋለች። ፈተናው ያበቃል። መምህሩ ሁሉንም ወረቀቶች ይሰበስባሉ። ቆየት ብሎ መምህሩ ከፈተናው አዳራሹ ውጪ ሊንን ያነጋግራታል። በወረቀትሽ ላይ ስምሽን መጻፍ ረስተሻል፣ አሁን ጻፊው ይላታል። በዚያው ቅጽበት ርዕሰ መምህሯ ሊንን ወደ ቢሮአቸው ይጠሯታል። ሊን በጭንቀት ትገባለች። በአጠገቧ የተቀመጠው ተማሪም እዚያ አለ። ርዕሰ መምህሯ ሊንን በቀጥታ ይጠይቋታል። መልሶቹን ከሱ ገልብጠሻል ይሏታል። ሊን በአሉታ ትመልሳለች። ርዕሰ መምህሯ ልጁን ተመሳሳይ ጥያቄ ይጠይቁታል። እሱም እንዳልኮረጀ ይነግራቸዋል። በመቀጠል ባንክ ይናገራል። እመቤቴ እንዲያውም መልሶቼን እንዳሳየው ጠየቀኝ፣ እምቢ ስላልኩት ከሊን ኮረጀ ይላቸዋል። ርዕሰ መምህሯ ሁለቱንም የመልስ ወረቀቶችን ይመረምራሉ። ጥያቄዎቹ የተለያዩ ስብስቦች ናቸው። አንድ መምህር በተለያዩ ጥያቄዎች ማጭበርበር የማይቻል መሆኑን ይገልጻሉ። ባንክ የተሳሳተ መረጃ የደረሳችሁ ይመስላል ይላል። ርዕሰ መምህሯ ወደ ክፍላቸው እንዲመለሱ ቢያደርጉም አልረኩም። የሊንን የሥራ ወረቀቶችን ይመለከታሉ። ሊን ግሩፕ ቢ ብቻ ብታገኝም ሁለቱም የግሩፕ ኤ እና የግሩፕ ቢ ጥያቄዎችን ፈታ ነበር። ለዚህም ሊንን መልሰው ይጠሯታል። ግሩፕ ቢ ጥያቄዎችን ተቀብለሻል፣ ለምን የግሩፕ ኤን ጥያቄዎችን ፈታሽ አስረጂ ይሏታል። ባንክ እንደገና ይናገራል። ሁሉንም ነገር ለርዕሰ መምህሯ ይነግራቸዋል። የፒያኖ ትምህርቶቹን፣ ገንዘቡን፣ የማጭበርበሪያ ስራውን። ርዕሰ መምህሯ የሊንን አባት ወደ ትምህርት ቤት ይጠራሉ። በከባድ ሁኔታ ይወቅሷቸዋል። እሳቸውና ልጃቸውን ይሰድባሉ። በመቀጠልም የሊንን የነጻ ትምህርት ዕድል ይሰርዛሉ። የዓለም አቀፍ የነጻ ትምህርት ዕድል ፈተና ትምህርት ቤቱን የሚወክለው ባንክ ብቻው መሆኑን ያሳውቃሉ። ሊን ያንን ዕድል አጥታለች። ሊን ወደ ቤት ስትመለስ ታለቅሳለች። አባቷ ክፉኛ ይቆጣታል። ያገኘችውን ገንዘብ ሁሉ እንድትመልስ ይነግራታል። በሌላ በኩል ከሊን የኮረጆች ተማሪዎች ምርመራ እየተደረገባቸው ነው። አንድ ሰው ጥያቄዎችን ይጠይቃቸዋል። በዋና ፈተና ላይ በማጭበርበራቸው ከባድ ችግር ውስጥ ናቸው። ነገር ግን ታሪኩ በዚህ አያበቃም። አንድ ቀን ግሬስ የፓትን ወላጆች ትጎበኛለች። ሁሉም አብረው እራት ይበላሉ። የፓት ወላጆች ፓትን በውጭ አገር በሚገኝ የግል ኮሌጅ እንዲማር እንደሚልኩት ለግሬስ ይነግሯታል። እዚያም የነጻ ትምህርት ዕድል ሊያገኝ ይችላል። ፓት አንቺን ካወቀች ጀምሮ በጣም ጎበዝ ሆነዋል ይላሉ። ከሱ ጋር መሄድ አለብሽ። ሁሉንም ወጪዎችሽን እንሸፍናለን። የመግቢያ ፈተናውን እንዲያልፍ ብቻ እርጂው። ከሱ ጋር ሁኚ። ሁሉንም ነገር እኛ እናዘጋጃለን። ቆየት ብሎም ጋብቻችሁን እናዘጋጃለን ይሏታል። ግሬስ ወደ ሊን ትሄዳለች። የመግቢያ ፈተናውን እንድትረዳት ትጠይቃታለች። መጀመሪያ ላይ ሊን እምቢ ትላለች። በዚያ ፈተና ላይ ማጭበርበር የማይቻል ይመስላል። ነገር ግን ከተወሰነ ጊዜ በኋላ ሀሳቧን ትቀይራለች። አንድ ድንቅ እቅድ ታወጣለች። የመጀመሪያ ፈተናው በዓለም ዙሪያ ባሉ ተማሪዎች በተመሳሳይ ሰዓት ይወሰዳል። ነገር ግን የተለያዩ አገሮች የተለያዩ የሰዓት ቀጠና አላቸው። ፈተናው ቀድሞ የሚጀምረው በሲድኒ አውስትራሊያ ነው። በታይላንድ ከ4 ሰዓታት በኋላ ይጀምራል። ሊን ሐሳቧን ትገልጻለች። ወደ ሲድኒ ሄጄ ፈተናውን እዚያ ወስዳለሁ። መልሶቹን በቃል ያጠናለሁ። በመቀጠልም በስልኬ ላይ ጽፌ ልክላቸዋለሁ ትላለች። ነገር ግን ተማሪዎቹ ሁሉንም መልሶች ማስታወስ አይችሉም። ስለዚህ ሊን ሌላ ዘዴ ትፈጥራለች። ባርኮድ ያላቸው ልዩ እርሳሶችን ትነድፋለች። የመስመሮቹ ውፍረት ኤቢሲ ወይም ዲን ይወክላል። ወፍራሙ መስመር ኤ ማለት ነው። ትንሽ ቀጠን ያለ መስመር ቢ፣ ከዚያም የቀጠነው መስመር ሲ፣ በጣም ቀጭን መስመር ዲ ማለት ነው። ተማሪዎቹ ከፈተናው በፊት እነዚህን እርሳሶች ይቀበላሉ። እናም ትክክለኛዎቹን መልሶች ምልክት ለማድረግ ይጠቀምባቸዋል። ሊን ፓትና ግሬስ የሚችሉትን ያህል ደንበኞች እንዲመለምሉ ትነግራቸዋለች። ገንዘቡን ሁሉ ይጋራሉ። ነገር ግን አንድ ችግር አለ። አንድ ሰው ሁሉንም መልሶች ብቻውን ማስታወስ አይችልም። በጣም ብዙ ክፍሎች አሉ። ሌላ ጎበዝ ተማሪ እንዲረዳት ባንክን ትፈልጋለች። ሊን ባንክ ከተስማማ እቅዱ ይሳካል፣ ካልሆነ ሁሉንም ነገር እንሰርዘዋለን ትላለች። ባንክ የነጻ ትምህርት ዕድል ፈተና በሚወስድበት ቀን የሰዎች ቡድን ጥቃት ያደርሱበታል። ክፉኛ ደብድበውት በቆሻሻ ላይ ይጥሉታል። ፈተናው ሙሉ በሙሉ ያመልጠዋል። የባንክ እናት ልብስ አጣቢ ናት። የእሱን ትምህርት ለመደገፍ ጠንክራ ትሰራለች። ባንክ ለእሷ ሲል ስኬታማ መሆን ይፈልግ ነበር። አሁን እድሉን አጥቷል። ሊን ትጎበኘዋለች። ፈተናውን መውሰድ ባለመቻል አዝናለሁ ትላለች። ነገር ግን ተስፋ
የማስፋት ትኩረት አሁንም ጥሩ ገንዘብ አግኝተህ በግል ኮሌጅ መማር ትችላለህ፣ ፍላጎት ካለህ ወደዚህ አድራሻ ና ትለዋለች። ባንክ ወደ አድራሻው ይሄዳል። ሊን የሲድኒው እቅድ ትገልጽለታለች። የሱ ድርሻ 1 ሚሊዮን ባht እንደሚሆን ትነግረዋለች። ባንክ ያንቺን ድርሻ ስንት ነው ሲል ይጠይቃታል። ሊን 2 ሚሊዮን ትለዋለች። ባንክ ይገረማል፣ ነገር ግን ይስማማል። መዘጋጀት ይጀምራሉ። ሁሉንም ነገር ይለማመዳሉ። እንዴት ማውራት እንዳለባቸው፣ እንዴት እርምጃ መውሰድ እንዳለባቸው፣ ቢያዙ ምን ማለት እንዳለባቸው መምሰልን ይለማመዳሉ። እያንዳንዱን ዝርዝር ሁኔታ ያቅዳሉ። በመቀጠል ሊን ለፓት የሙከራ ጥያቄ ትጠይቋለች። ባንክ ቢያዝ ምን ትላለህ ትላለች። ፓት ምላሹን ያሳያል። እንዲያውም እኔና እሷ እንስማማም ነበር፣ እሱ እየዋሸ ነው ይላታል። በመቀጠልም ሳይታሰበው አንድ ነገር ይገልጻል። ባንክ ተደብድቦ በቆሻሻ ውስጥ የተጣለ ልጅ መሆኑን ይናገራል። ባንክ እውነቱን ይረዳል። በቆሻሻ ውስጥ ስለመጣሉ ለማንም ተናግሮ አያውቅም። ጥቃት እንደደረሰበት ብቻ ነው የተናገረው። ጥቃቱን ያዘዘው ሰው ብቻ ነው ስለ ቆሻሻው የሚያውቀው። ፓት ሰዎች ባንክን እንዲያጠቁት ቀጥሮ ነበር። ባንክ በጣም ተቆጥቷል። ፓትን ይጋፈጠዋል። ሊን ስለ ጉዳዩ ምንም እንደማታውቅ ትናገራለች። ባንክ አያምናትም። ከዛም ጥሏቸው ይሄዳል። ነገር ግን ቆየት ብለው ይመለሳል። የሆነ ሆነዋል፣ ገንዘቡ ያስፈልገኛል፣ ማጭበርበሩን እንሰራለን ይላል። እቅዱ ወደፊት ይራመዳል። ወደ ሲድኒ አውስትራሊያ ይጓዛሉ። የስቲክ ፈተና 4 ክፍሎች አሉት። የመጀመሪያው ክፍል በ45 ደቂቃ ውስጥ መጠናቀቅ አለበት። ሊንና ባንክ በፍጥነት ይሰራሉ። በወረቀታቸው ላይ ሁሉንም ትክክለኛ መልሶች ምልክት ያደርጋሉ። በመቀጠልም በቃላቸው ያጠናሉ። ክፍሉ ካለቀ በኋላ የ10 ደቂቃ እረፍት አለው። ሁለቱም ወደ መጻደጃ ቤት ይሄዳሉ። ስልኮቻቸው በላስቲክ ተቅልለው በመጻደጃ ቤቱ የውሃ ማጠራቀሚያ ውስጥ ደብቀው ነበር። ሊን ስልኮቹን ታወጣለች። ከመጀመሪያው ክፍል ያገኘቻቸውን መልሶች ሁሉ ጽፋ በታይላንድ ለሚገኙ ፓትና ግሬስ ትልካለች። ነገር ግን ባንክ ምንም አይልክም። ለደንበኞቹ መልእክት ይልካል። ለእያንዳንዱ ሰው ተጨማሪ 100,000 ባት መክፈል አለባችሁ፣ ከዚያም መልሶቹ ይልካሉ ይላል። ደንበኞቹ ይደነግጣሉ። አንድ ተማሪ መልሶ ይልካል። ያለኝ 80,000 ባት ብቻ ነው፣ እባክህን ውሰደው፣ መልሶቹን ላክልኝ ይለዋል። ባንክ ገንዘቡን ይቀበላል። በመቀጠል መልሶቹን ጽፎ ይልካል። ሌላውን ነገር ሁሉ ያስተካክላሉ። ልዩ እርሳሶቹን ያዘጋጃሉ። የባርኮድ መለያዎችን ይለጥፉባቸዋል። በፈተና አዳራሽ ውስጥ ለሚጠብቁ ተማሪዎች እርሳሶችን እንዲያደርሱ በሞተር ሳይክል አሽከርካሪዎችን ዝግጁ ያደርጋሉ። ሁሉም ነገር በጥሩ ሁኔታ ተዘጋጅተዋል። ለሁለተኛው ክፍል ወደ ፈተና አዳራሽ ይመለሳሉ። መልሶቹን በቃላቸው ያጠናሉ። በሚቀጥለው እረፍት እንደገና ወደ መጸዳጃ ቤት ይሄዳሉ። ነገር ግን በዚህ ጊዜ ባንክ ብዙ ጊዜ ይወስዳል። ለረጅም ጊዜ በመጸዳጃ ቤት ውስጥ ይቆያል። ተቆጣጣሪው አስተውሎ ለከፍተኛ ኃላፊዎችን ቅሬታ ያቀርባል። የፈተና አማካሪው ሊያረጋግጥ ይመጣል። በሩን ያንኳኳል። በሩን ካልከፈትክ ሰብሬ እወጋባለሁ ይለዋል። ባንክ ይደነግጣል። ቢሆንም መልሶቹ ሁሉ መላክ ችለዋል። የመልእክት ታሪኩን በፍጥነት ይሰርዛል። በመቀጠል ስልኩን ለመደበቅ ይሞክራል። የመጸዳጃ ቤቱን ክዳን ሲከፍተው ወድቆ ይሰበራል። የተሰበረው ክዳን ቁራጭ በበሩ ስር ይወጣል። አማካሪው ስላየው ይጠራጠራል። ባንክ ስልኩን በመጸዳጃ ቤቱ ውስጥ ለመጣል ይሞክራል። ነገር ግን በደንብ አይወርድም። አማካሪው በሩን ሰብሮ ይገባል። በተመሳሳይ ሰዓት ሊን በሌላ መጸዳጃ ቤት ውስጥ ናት። መልሶቹን ሁሉ አስቀድማ ልካለች። ነገር ግን ስልኩን ለመደበቅ ጊዜ የላትም። አንዲት ተቆጣጣሪ በሩ ላይ ሆና እንድትወጣ ትጠይቃታለች። ሊን በፍጥነት ስልኩን በጫማ ውስጥ አድርጋ ትወጣለች። አንድ አስፈሪ ነገር ትረዳለች። ወደ ፈተና አዳራሽ ከመግባቷ በፊት ይመረምሯታል። ስልኩን ካገኙት ትያዛለች። ወደ መጠጥ ውሃ ማሽኑ ትሄዳለች። በማሽኑ ውስጥ ትንሽ ክፍተት ስላለ ስልኳን እዚያ ትደብቃለች። በመቀጠል ትንሽ ውሃ ጠጥታ ወደ ፈተና አዳራሽ ትገባለች። የፈተና መጨረሻ 4ኛው ክፍል ይጀምራል። ባንክ ተይዘዋል። ትኩረት ማድረግ አልቻለችም። መልሶቹን ማስታወስ አልቻለችም። በመቀጠል የፒያኖ ዘዴዋን ታስታውሳለች። መልሶቹ በአእምሮዋ ወደ ዘፈን ትቀይራቸዋለች። ቢሆንም መልሶቹ ለደንበኞቿ መላክ አለባት። ማምለጥ ትፈልጋለች። እርሳሷን ባፏ ውስጥ አድርጋ ራሷን እንድታስመልስ ታደርጋለች። በመልስ ወረቀቷ ላይ ታስመልሳለች። ደህና አይደለሁም፣ ከአዳራሹ መውጣት አለብኝ ብላ ከአዳራሹ ትወጣለች። በዚያን ቅጽበት የሊን አባት በታይላንድ በሚገኘው ፋብሪካ ይደርሳሉ። ፓትና ግሬስ እዚያ አሉ። የሊን አባት ልጃቸው የት እንዳለች ይጠይቃሉ። እንደገና እያጭበረበራችሁ ነው ሲሉ ይጠይቃሉ። ምን እያደረጋች ነው ይላሉ። መልእክቶቹ በስልካቸው ላይ መድረስ ይጀምራሉ። ከሊን የመጡ መልሶች። ፓትና
ግሬስ ይደነግጣሉ። የሊን አባት መልእክቶቹን እንዲያዩ አይፈልጉም፣ ስለዚህ ይዋሻሉ። ሊንና ባንክ ፍቅረኛሞች እንደሆኑ ይነግሯቸዋል። አብረው ወደ አውስትራሊያ ለመሄድ አቅደው ስለነበር ለእረፍት ሄደዋል። የሊን አባት ይገረማሉ፣ ነገር ግን አምነው ይሄዳሉ። በሲድኒ ሊን ስልኳን ከውሃ ማሽኑ ውስጥ ታወጣለች። ወደ መውጫው ትሮጣለች። አማካሪውን ከፊት ለፊቷ ታየዋለች። በአንድ ክፍል ውስጥ ትደበቃለች። በመቀጠልም እንደገና ትሮጣለች። ከፈተና ማዕከሉ ታመልጣለች። እየሮጠች እያለ መልሶች በስልኳ ላይ መጻፍን ትቀጥላለች። ባቡር ጣቢያው ትደርሳለች። አሁንም እየጻፈች ነው። የመጨረሻዎቹን መልሶች ትልካለች። ነጻነት ከፊቷ አለ፣ ነገር ግን አማካሪው እየተከተላት ነው። ሊን በፍጥነት ታስባለች። ወደ መሸጫ ማሽን ትሄዳለች። ሳንቲሞችን አድርጋ ምግቦችን ትገዛለች። ሁሉንም በአንድ ጊዜ አፏ ውስጥ ትጨምራለች። በመቀጠል ስልኳን በአቅራቢያዋ የተቀመጠች አንዲት ሴት ቦርሳ ውስጥ ታስገባለች። አማካሪው ወደ እሷ ይቀርባል። ሊን የታመመች ትመስላለች። እንደገና ታስመልሳለች። ወደ ሆስፒታል መሄድ አለብኝ ትላለች። አማካሪው ይመረምራታል። ስልክ የላትም። በግልጽ ታማለች። እሷን ለመጠርጠር ምንም ምክንያት የለውም። እንድትሄድ ይፈቅድላታል። ነገር ግን የመልስ ወረቀቷ ተበላሽቷል። አሁን ፈተናውን ማለፍ አትችልም። ያ ግን ምንም አይደለም። መልሶቹን አስቀድማ ልካለች። ይህ በእንዲህ እንዳለ በታይላንድ ፓትና ግሬስ ልዩ እርሳሶችን ያዘጋጃሉ። የባርኮድ መለያዎችን ይለጥፉባቸዋል። እርሳሶቹን በሞተር ሳይክል አሽከርካሪዎች አማካኝነት ለተማሪዎች ሁሉ ይልካሉ። ተማሪዎቹ የፈተና አዳራሽ ይደርሳሉ። ፈተናውን ይወስዳሉ። ሊን ብቻዋን ወደ ታይላንድ ትመለሳለች። ለፓትና ለግሬስ የሆነውን ትነግራቸዋለች። ባንክ ተይዘዋል። ጥፋቱን ሁሉ እሱ ወስደዋል። የማንም ሰው ስም አልተናገረም። አሁን ጥቁር መዝገብ ውስጥ ገብተዋል ትላለች። የመግቢያ ፈተናውን እንደገና መውሰድ ስለማይችል ታዝናለች። ባንክ ለነሱ ሲል ራሱን መስዋዕት አድርጓል። በመቀጠል የሊን አባት ይመጣሉ። ከፊት ለፊቷ ይቆማሉ። በብስጭት ይመለከቷታል። ለምን እንዲህ አደረግሽ ሲሉ ይጠይቃሉ። ሊን ምን እንደምትል አታውቅም። አባቷ ይቀጥላሉ። አንቺና ባንክ ፍቅረኛሞች ናችሁ? ለምን አልነገርሽኝም? አብራችሁ እስከ አውስትራሊያ ሄዳችኋል ይሏታል። ሊን ፓትና ግሬስ እሷን ለመጠበቅ እንደዋሹ ትረዳለች። በመቀጠል ለአባቷ ሁሉንም ነገር ትነግራቸዋለች። የሊንን መልሶችን ተጠቅመው ያጭበረበሩት ተማሪዎች ሁሉ ውጤታቸውን ያገኛሉ። ሁሉም አንድ አይነት ተመሳሳይ ውጤት አግኝተዋል። ማጭበርበራቸው ግልጽ ነው። ሊን የድርሻዋን ገንዘብ ሁሉ ትመልሳለች። ለማቆየት ፈቃደኛ አይደለችም። ጓደኞቿ ባንክ $2 ሚሊዮን ወስደዋል፣ ያንቺን ድርሻ ውሰጂ ይሏታል። ሊን እምቢ፣ ያንን ገንዘብ አልፈልግም ትላለች። የማጭበርበር ቅሌቱ ትምህርት ቤት ይደርሳል። ሊንና ባንክ ይባረራሉ። ሊን በአንድ ትንሽ ትምህርት ቤት የመምህርነት ስራ ታመለክታለች። መካከለኛ ደሞዝ ቢሆንም ለሷ በቂ ነው። ማስተማር ትጀምራለች። አንድ ቀን ባንክ መልእክት ይልክላታል። መገናኘት ይፈልጋል። ልታገኘው ትሄዳለች። ለእናቱ ብዙ የልብስ ማጠራቀሚያ ማሽኖች እንደገዛላት ታያለች። ነገር ግን ባንክ ተቀይረዋል። ስለ ተጨማሪ ፈተናዎች ለሊን ይነግራታል። ብዙ ተማሪዎች እነዚያን ፈተናዎች ይወስዳሉ። ካጭበረበሩ በሚሊዮኖች የሚቆጠሩ ገንዘብ ማግኘት ይችላሉ። ሊን እምቢ ትላለች። ቀድሞውኑ ብዙ ስህተቶችን ሰርቻለሁ፣ አልደግማቸውም፣ ተወኝ ትለዋለች። ባንክ ያስፈራራታል። ካረዳሽኝ ከኔ ጋር በስቲክ ፈተና ማጭበርበርሽ ለሁሉም እናገራለሁ ይላታል። ሊን በራሷ ትቆማለች። የፈለግከውን አድርግ ትለዋለች። ባንክ እንደገና ያስፈራራታል። ካረዳሽን የረዳሻቸውን ተማሪዎች ሁሉ ስማቸውን ገልጻለሁ፣ ህይወታቸውን ይበላሻል ይላታል። ሊን አትሸነፍም። ለመጨረሻ ጊዜ የፈለግከውን አድርግ ብላ ትታው ትሄዳለች። ወደ ቤት ሄዳ ለአባቷ ሁሉንም ነገር ትነግራቸዋለች። እያንዳንዱ ሚስጥር፣ እያንዳንዱን ውሸት፣ እያንዳንዱን የማጭበርበር ዘዴ። አባቷ በዚህ ጊዜ አይጮህባትም። በረጋ መንፈስ ያዳምጣሉ። ምንም ቢፈጠር ካንቺ ጋር ነኝ፣ አብረን እንጋፈጠዋለን ይሏታል። ሊን ትንሽ እፎይታ ይሰማታል። ለመጀመሪያ ጊዜ ብቻዋን አይደለችም። ባንክ ወደ ስቲክ ኮሚቴ ሄዶ ሁሉም ነገር ይገልጻል። ያጭበረበሩትን ተማሪዎች ስም ሁሉ ይዘረዝራል። እቅዱ እንዴት እንደተከናወነ ይነግራቸዋል። አጠቃላይ ስራውን ያጋልጣል። ምርመራው ይጀምራል። የሊን አባት በየችሎቱ አብሯት ይሆናሉ። ለእያንዳንዱ ጥያቄ ምላሽ ስትሰጥ ሁል ጊዜ ከጎኗ ናቸው። ምንም ነገር አትደብቅም። እውነቱን ትናገራለች። መርማሪዎቹ ስለ ፒያኖ ዘዴው ይጠይቋታል። ትገልጽላቸዋለች። ስለ ሲድኒው እቅድ ይጠይቋታል። እሱንም ትነግራቸዋለች። ስለ ተሳተፉት ተማሪዎች ይጠይቋታል። ስማቸውን ትጠቅሳለች። አሁን ማንንም አትጠብቅም፣ ራሷን ጭምር። ምርመራው ለሳምንታት ይቀጥላል። የሊን አባት መቼም አይለዩዋትም። ስትፈራ እጇን ይይዛሉ። ቃላት ሲጠፉባት እሷን ወክለው ይናገራሉ። አሁን አታጭበረብርም፣ አያስፈልጋትም። ከገንዘብ የበለጠ ዋጋ ያለው ራሷን አግኝታለች።